ካክስቷ ነው ወይ ከቦቷ ልዩ ነው አፈጣጠሯ። ዛሬ መስገን ክብሩን ይሰድ መድኃኒዓለም። የኛማ አቦ ፈጣሪ ሲወድሽ እንደዚህ ዛሬ ብዙ ጊዜ አንቺንና እና ሀይሚን ነብሩን የምከታተለው በጣም ደስ የምትይል ፈታ ታደርጊያለሽ። ይመችሽ። እሺ የኔ ወድ እኔም ወድሻለሁ። የኔ ቀብራራ፣ የኔ ስንተኛ፣ የኔ እኔም ወድሻለሁ። ውድድ ነው ማረግሽ። ክፉሽን ወደዛ ይጣለው። ጉልበቱን፣ ብርታቱን፣ ኃይሉን ይስጥሽ ቸሩ መድኃኒዓለም። የኔ ወይና አለ ወይኔ ይዟል የውና ደጁ ከእናት ከአባቷ ቤት ቆሟል ከደጁ እየተባለ ፏ ብሎ አየሻቸው ሲያምሩ። ግርማ እንዲህ እኮ ነው። ከላይ ሲሰጥሽ እኮ እንዲህ ነው። በቃ መድኃኒዓለም ሲሰጥሽ በቃ እግዚአብሔር ከክፉ ነገር ይጠብቃቸው። ወላሂ ከሰው አይን ይጠብቃቸው። አሜን አሜን። ሰው ዝቅ ሲያደርግሽ መድኃኒዓለም ከፍ ያደርግሻል። ከፍ ያችን ጅንጆሮ የመሰለች ልጅ ያርቅላቸው። እሷ ዝም ብላ ስትግማማ ሰው ከፍ ያርግሽ፣ ፈጣሪ ከፍ ያርግሽ። አዎ ፈጣሪ ከፍ ያርገው። ዛሬ በጣም ደስ ያለኝ እንደዚህ ሲመጡ እስቲ ያራሰብኔ ያሰብኩት ነበረ። መታደል እኮ ከቀለበት በላይ ነው። አሁን የመጡበትም ይመካከራሉ። ታውቂያለሽ፣ ከቪዲዮ በኋላ ሁሉን ነገር አስተካክለው ተነጋግረው ታላቅና አክስታቸውን መታለች የሙሽዬ እህት እምር ብላ አሁን ይመካከራሉ። ቆፍጠን ይሉና ቁርጡን ከረሜላውን አሳምረው ትሄዳሉ። ነገሮችን አስተካክለው አቤት አቤት እዛ ሰፈር ያሉት እየተቃጠሉ ነው። እናቴ ገና ያራሉ። ምን ነው የገጠር ዳቦ እዛ ቀረች። አቤት ያኔ ይኸውልሽ፣ ያኔ ተቃጥሎ እንዲሞት ነው እንዴ? ይኸው ያኔ ደግሞ ማለት ነው አዳሜ ከማድ ቤትም ትወጣለች፣ ከሽንት ቤትም ወጣ ብላ ታያለች። ልጉት መሰለሽ አስቱ ይኸውልሽ፣ አሁን ለምሳሌ ቅመሜ ስትነካ እኛ ያመንለን ምክንያት እየፈለጉ እኛን እንድንናገር ነው የሚያደርጉት። ስለዚህ ማንም ቼክ ያደረጋቸው እነሱ ሽታያቸውን የራሴ ነው። ድንግ ታውቂያለሽ። በነገራችን ላይ ይሄ ፀጉሯ አሁን ካክስ አልገባም። ካክስ ቢገባ ደግሞ ሸምባ ያልታደለ ከንፈር አፈር ስሞ ይመለሳል። ያልታደለ ከንፈር 24 ሰዓት በሙቀት እየተቃጠለ በምኞት ብቻ እናቴ። ዛሬ ደግሞ ልጁ ግን እንዲያስደሰተኝ ያብ ካሜራ ሳይኖር ስትቀር እኔና ያብ ጨርሰናል። በውስጥ ያለችውን ሳምሽ ይቺ ሸራሪት ግማታም የገማች አጠረም የቱ ነው ኤባብ? ማን አብ ኤባብ? ሴትይቱ ሀብ ለማለት ፈልጋ ነው። ምንም ነገር አላየሽም ውዴ ዛሬ? እኔ አላያትም እኮ እሷ እኮ አታያትም እኮ። እኔ መቼ ጭራሽ የእሷን ፎቶ ለጥፋ ከብሩክ ጋር አገጣጥመውት ላይቭ ላይ ጭራሽ ከፍተውልሽ መቼ ነው ቀለበቱ ምናምን አይተሻል ውዴ? አይቼዋለሁ። እኔም አንጀቴ ተቃጠለ ማሬ፣ አይቼዋለሁ። የማናቷ ተቃጠልቻ መዳም የእሱን ሳይሆን ከዛ ከቢኒ ጋር ቢኒ ካሜራ ደብቆ ምን እንደምትለኝ ሌኒ ስሜት ይኖራት ይሁን ሌላ ወሬ ታወራ ይሁን ብሎ ቀጥሯት ያለ
እንትን አላት። ከዛ ሴትዮቱ ደግሞ መጣችና ምን ትልሻለች? እኔና ያ በውስጥ እንጨርሳለን ብለን ምርመራውንም በውስጥ አድርገን እንጨርሳለን ብለን ተወራይተ ምናምን ጨርሰናል እና አንተ ምናምን አያገባህም ከዚህ ውጣ ብላ አለች። ውዴ ካሜራ የለም ብላ ነው ያወራችሁ የፈተፈተችው። ከዛ መጨረሻ ላይ ልትስማው ስትል ለምንድን ነው የምትስሚኝ? አሁን ካሜራ ያለማኖሩን አይተሽ ነው ወይ የምትስሚኝ? ትላንትና ተደባድበው ዋር የተለያዩት ልጅቷ እናቷ ድንጋይ ትብላላች። የለማኝ ዛር በቃ አሁን ማለት ነው። ስለዚህ ያው ግን እውነት ያወራታል በእግዚአብሔር በካሜራ ጀርባ እኔ ማንም ያወራል። ነገ ያ አሁን ነገ ያ እሳት ኮርሶ ምላስ ኮርሶ ምን ኮርሶ ይመጣላታል። እቺ ኩበት ጭንቅላት እንትኑ ታወቃችሁት። እውነት አውርታል ወይ አላወራህም ብላችሁ ጻፉለት። እቺ ኮል እንትን ልታስቀይም ኧረ ያብ እንደዚህ ኧረ ያብ ከሚስቱ ጋር እንኳን ቀልድ አይፈልግም። እንኳን ከደዚች የህዝብ ሽንት ቤት ጋር ቀርቶ ችኮ ማለት የህዝብ ሽንት ቤት ናት። እናንተ እና እኛ ጨርሰናል። የልጅ አባቱን እናገኝ ስሙን ልጅ ማባቱን ስለምታገኝ አንተ አፈ ቁጭ በል ብላ አለችው። በእናትሽ እነሱ በእናትሽ የኔ ውድ አታንሺ የእሷን ስም በእናትሽ። እኔ እሷን ስም ስታለሽ ሁሉ ያስታ ምን ልሆን እኔም ተቀጥዬ እኮ ነው። እኔ ምን ልሆን ተቀጥዬ አለማየት ለምን ታያላችሁ? እኔ አሁን እኔ እንደሚከሰት ብዬ እኮ ነው የማየው። እኔ ወድጃ ለምን ይከሰታል? አንዴ ታያላችሁ። መጥፎ ሰው ጠላት ናት የወደቀችው ዳቂ ጭራሽ ከሷ ጋር አውርቶ ከካሜራ ጀርባ ጨርሰናል ምናምን ስለኝ እኔ በቃ ልቤ ውርድ ነው ያሉ። ለምን ይወርዳል? ከባለቤቱ ያወቀ ቡዳ ነው አሉ። እቺ ሲጀመር አንቺ ምን ሆነሽ ነው? ልጅቷ አጋንንት የሰረራት አጋንንት ነው የበዳት። ዋይ አንቺ ደግሞ ስለ ብድ ታነሻለ። ይሄን ደግሞ ከታች የቀዱ እንዳይወጡን በማርያም ተይ ግድግዳ ላይ እንዳይለጥፉ እስክርን እግር ሾታ አያሉ ተይ። እኔ አሁን ትች ተይኝ እንጂ እንኳን ስክሪንሾት ሾት ያርጉ። እኛ ምን አገባል? ስክሪንሾቱን እግር ሾት አድርጎ እንዳይለጥፉ ናራት በእናትሽ። ይቺ የሙቀጫ ልጅ እኔ ከእሷ ጋር ምን አቃጠለኝ እናለኝ። ወይ እድሌ ምን አይነት ቀን እጭ አሁንስ እንደማሮኛል። ይቺ ግማታም ልጅ ቅማላ አረ ቅማልስ እንደወዳማለች የሆነች የሰው ደም በላ የሆነ አታውሩ። ስለ እሷ እየተባለ ነው። እኔ እሷን አናውራ ልጅ ኦኬ ለዛ ነው የወረዱት። እሺ እሺ ይቅርታ ውጡ በቃ ውጡ አንድ አታውሩ ስለሷ። ይቺ እኔ እኮ ማለት ነው ይኸውልሽ ደህና ሞቅ ደመቅ ሸብረቅ እያደረጉኛ እሷን አትያት በቃ አፈርት ብላ መድኃኒዓለም አፍሪያ ብላት ተቃጠል። እኔ ይልቅስ ስለ ፍፄ እናውራ። ስለ ፍፄ እናውራ። እንደ ፍፄ ደግሞ ዛሬ ከሽኮራኑ እናት አስደስተኝ። አይ አስደስተኝ ግን እኔ እንጃ ልጁ ይመለሳል መሰል። ባይመለስ ደስ ይለኛል። የምሬ ነው። እናቷ ድንጋይ ትብላ። እቺ ማትረባ ነች። ገበታ የራሱ ፕላስቲክ ነው የሚበላው። ቆቆሎ ቤት ማሪም ፍቅር ነፍስ ጀመረ። ባይዘው እኔ ቦስሽ ነው አሳጥብሻለሁ እንጂ እኔ አላጥብም። እየሄድሽ ጀመር ማለት ነው። እኔ እኮ መዳም ቤት ሰራተኛ ሆኜ ማለት ነው እንዳንቺ አስብ ይቀጥላለሁ። ለምን ማይም ቆቆር ማይም ማን እንደሆነ እናውቃለን፣ እንተዋወቃለን። በንቆሮ ማን እንደሆነ እናውቃለን። እናቴ ከታች እኮ አንዳንድ ቁጥር እየጻፉ ደህና ደሩላችሁ። የምር በጣም ነው ያስጃናት ደስ ይበልሽ። እንደውም ሳንዳት ነው አንቺ ችግር
ኬክ በልተሽ ማታዲ ሰው ሆነ ገደልኝ እስኪ። ኧረ በእግዚአብሔር ገደልኝ። እኔ እኮ ስሚ ማሬ፣ እኔ እኮ ማለት ነው ግን አሁን ከነገርኩሽ ራስሽን ታጠፊያለሽ። ይቅር ራስን ሲጀመር ማለት ነው። ኦጆቤል ሲጠጣ ራስን የሚያጠፍ ነገር አይመጣም። ለምን ኦሪጂናል ሆነ? አንቺ ኦሪጂናል ብትሆኚ ኖሮ ማለት ነው የምር ታድለሽ ነበር። አንቺ ፎርጅድ ማለት ፎርጅድ ጣሳ ነሽ አንቺ እሄድብሻለሁ። ፍቅር እረፊ። አንቺ ዘግምተኛ ናት እንዴ? ዘግምተኛ ያምሻል እንዴ? እንግሊሽ ነው ሶሉት እኔ ማለት ነው የእኛ ቤት ኬክ ማለት ነው በእንትን በፍሩን እንደዚህ በእንትን የሚጋገር እናንተ ቤት የሚጋገር መሰለሽ ዘመናዊ ኬክ ነው። አንቺ ቀንቀና ማለት ነው። የእኛ ቤት ኬክ በፍሩም ነው የሚሰራው። የእናንተ ቤት በምጣድ ነው። ሶሪ ወይ በመጠበሻ ነው። ሲኛ ይወጥችልሻል። ኢስት ፋሽን ችጋራ ደስ ይበልሽ። ተኝበታል